ይኸውልሽ አንቺ ምንድነው ሆነ አስቀምጠሽ ስቃጁ አይደለም እንጠጣ ወይስ ነገላችን ያቀርብሽ? እኔ እንትን እያለኝ እሷን ከምትናገሪ ውሃውን መቅዳትሽ እንዴ? ይሄ እኮ ከግድያ ሙከራ ይተናነስ። አትናገሪያት እያልከኝ ነው? እኔ ስለሷ አላወራሁም። እኔ እንትን እያለኝ እሷ ምታ ውሃ እስከምትቀዳ መጠበቅ ነበረብሽ? እኔ የምልህ እኮ እሱን ነው። ሲጀመር ቀርታ ማስቀመጥ ነበር። ስላመመኝ እኮ ነው። ሳሚን እራት አዘጋጅልሻለሁ አንቺ ትንሽ ረፍት አድርጊ ብሎኝ ነው። ሴትዮ የጠየቅኩሽን ነገር እምቢ ብለሽ እዚህ የመተኛት መብት የለሽም። ተነሽና ምግብ ስጪ ወይ ደግሞ ምግብ ስሪልኝ። ሰውየው የሰራልኝ ምግብ እህልህ እንኳን አይደለም። ወይ ተነሽና ምግብ አስሪ። እሺ ጋሽ ለቅል ውስጥ የገባሁት ቆይ አንዴ መልሼ እደውልልሻለሁ። ግቡ አይባልም እንዴ? ገባ አይደል እንዴ? ለማንኛውም እንዴት ነሽ ዛሬ? ይሻላልሽ? ደህና ነኝ። ከትላንት ይሻለኛል። ምንም አይደል። እሺ በቃ ካመመሽ ኤኒ ታይም አንኳኪ። ምንም እንዳትሰቂ እሺ? ካመመኝ ቀሰቅሳለሁ። እሺ ደህና ደሪ በቃ። እሺ ደህና ደር። ካመመሽ ድንገት እዚህ ልደር እንዴ? አይ ድንገት ካመመሽ ብዬሽ እኮ ነው። ለማንኛውም በቃ ኧረ እሺ ና ሳሚ እዚህ ደር። እኔም እኮ ተሳቅቄ ነው እንዳላስቸግር ብዬ እንጂ ዛሬ ቀኑ ሙሉ እያዞረኝ ነበር ያልኩት። የምን መሳቀቅ? እንደውም የሚገርምሽ ነገር እንደ ትናንት ከፍታ ይቻላል። ታግዜ ልክ እንደዚህ ነሽ። ይቅርታ ሳሚዬ፣ ስለምወድ እኮ ነው ስታረፍድ የምነጫነጭ። አውቃለሁ የኔ ውድ። እኔም እኮ እወድሻለሁ። ግን ለምንድን ነው በጣም አጣርፈሽ እፈልጋለሁ ብለሽ የጠራሽ? እንዴ ምንም፣ ኧረ ምንም። ያው ስለናፈቀኝ እኮ ነው። ደግሞ ሰሞኑን ስንጨቃጨቅ ስለነበረ ያው ትንሽ አብረን ጊዜ እንድናሳልፍ ብዬ እኮ ነው። ምነው አልናፈቅኩም እንዴ? በአስቸኳይ እፈልግሃለሁ ስትይኝ እኮ ምን ሆንሽ ቢቢ? በቃ ስናፍቀኝ ቶሎ ላገኝ ፈለግኩ። ምን ተፈጠረ ብዬ ስራ ሁላ ትቼ ነው የመጣሁት። እና ስራዬን አቋርጬ ወደ አንቺ መምጣት አልነበረብኝም እያልከኝ ነው? አይ እንደሱ ማለት አይደለም። ቡናውን እየጠጣሽ ይች ልጅማ የሆነ ነገር ከኔ ሳትፈልግ አትቀርም። ጋሺ መጣ እንዴ? ነገሩ ገጣሚ የሚያምርበት ቦታ ሲያደርግ አይደል? ስለዚህ በደንብ ቆይ ምን እያደረግሽ ነው? ለምን ክብርሽን አትጠብቂም? የት አባሽ የምታውቂውን ክብር ነው ጋረድ። አሁን ይልቁንስ በደንብ አድርገሽ እሽት አድርገሽ አጽጂው። እሺ እሺ፣ በደንብ አድርጌ እወለውላለሁ። ግን ሳሚዬ ሲመጣ ነው የምወለውለው። መቀመጬን ወደ እሷ ዙሬ ነው የምወለውለው። ምን ለማድረግ እየሞከርሽ ነው? ያልኩሽ አንቺ ተነሽና ወልዊው ቤቱን። ነገርኩሽ እኮ ሳሚ ሲመጣ እሷ እግሯን ሰቅላ ተኝታ እሱ ራት ያዘጋጅላታል። ደግሞ ገና ከእንቅልፏ ሳትነሳ ቁርስ ያዘጋጅላታል። ነገሩ እኮ ባያምረኝ እኮ ነው በአስቸኳይ የጠራሁሽ። ያው ፍቅረኛዋን በሰራተኛዋ የተቀማች የመጀመሪያ ሴት እንዳትሆኝ ብዬ ነው። እኔ ምን ላድርግ ጋሼ? ሰራተኛዋን እንድታባርሯትና ሌላ ሰራተኛ እንዲቀጥሩ ደጋግሜ ነግሬዋለሁ፣ ግን እሱ የሚሰማ አይደለም። አይ ማባረርማ አይሆንም። ክብሩን መጠበቅ የነበረበት የእሱ ፋንታ ነው። ያው ምናልባት ከእሱ ጋር ብትኖሪ ምናልባት ሀሳቡን ይቀይራል ብዬ ነው እንጂ ማባረሩንማ ሰራተኛ መቀየሩን ምንም መፍትሄ ሊሆን አይችልም። እሱስ ልክ ኖት ጋሼ። ያው ከዚህ ብትወጣም አርፋ ላትቀመጥ ትችላለች። ስለዚህ እዚህ እንዳለች አሳሯን አሳያታለሁ።
ለምንድን ነው ይህን ያክል እየተበሳጨ ያለሁት? አባቴ እንዲህ ከሰራተኛ ጋር ይማግጣል ብዬ ነው ወይንስ በሰላም እየቀናው ነው? አንተ ናፍቀኸኝ ነበር። እኔማ ሁሌ እንደናፈቅሽ። አዎ በእናትህ በደንብ ነው ፊት ላይ ናፍቆት የሚነበበው። አሽሙር መሆኑ ነው። ፍቅር ከጀመርን ለመጀመሪያ ጊዜ 2 ቀን ሙሉ ሳንገናኝ ሳንደዋወል። ይቅርታ የኔ ቆንጆ፣ ሰሞኑን በጣም ስራ በዝቶብኝ ነበር፣ እየደከመኝ። አረ ቴክስት ለመጻፍ እሺ በቃ ሶሪ የኔ ቆንጆ፣ አይደገምም አልኩ። ለጥፋቴ ደግሞ አሪፍ ራት እቀጣለሁ። ቅጣት እንኳን አያስፈልግም። እንደውም ከዚህ በኋላ ተለያይተን እራታችንን አንበላ። ምን ማለት ነው ደግሞ እሱ? ማለትማ አብረን እንድንኖር ወስኛለሁ። ማለት አንተ አልነበርክ እንዴ አብረን እንኖር እያልክ ስጨቀጭቀኝ የነበረው? እሱማ ግን እንዴት ነሽ? ደህና ነኝ። እንዴት ነህ? መቀመጥ ይቻላል? ይቻላል። መተኛት ምን ነው? ሽማግሌ ካልሆነ አታስተኝ? አልገባኝም። ምን ለማለት ፈልገህ ነው? እሱን ተይው። አሁን ለመጨቃጨቅ አልመጣሁም። ትንሽ ጊዜ ያስፈልገኛል። ስሚ፣ እኔ እኮ ግርማ ነኝ። ከአንድ ሰራተኛ ጋር ለመተኛት ይሄን ያህል ጊዜ የሚፈጅ ይመስልሻል? ሰላም። አረ ሰላም። አንቺ ውሻ ብለሽ ሳሚ ማማለል አልሆነልሽ ሲልሽ ከአባትየው ጋር ጀመርሽ። ስነ ስርዓት ያዥ። እኔ እዚህ አንገቴን ደፍቼ የምሰራው የኑሮ ጉዳይ ሆኖብኝ እንጂ ያንቺን ቆሻሻ ንግግር የምሰማበት አይደለም። ዋናው ቆሻሻ መሆንሽ እንዳትረሽ እሺ? ሜሮን አንተ እንዴት ነህ ሳሚ? ተረጋጋሽ። ምንድን ነው? ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። ያው እንዴ መጣሻለች እንዴ? ፊትሽ ምን ሆነሽ ነው? ምንድን ነው? አይዞሽ አትበርግጊ። ባሌ ነው የምነዋለሁ። የእኔ ባል አይደለም ለቤት ሰራተኛ ለመንገዶች ራሱ ልቡን ስብስብ እና ቅድም እንደዛ ስለተናገርኩሽ ከፍቶታል ብሎ ስላሰበ ነው ሊያባበልሽ አለታ። እኔ ደግሞ በድጋሚ ግርማ ክፍል ሳይሽ ግራ ስለገባኝ ነው እንደዛ የተናገርኩሽ። ለማንኛውም ይቅርታ። ሳሚና ወደ ክፍላችን ወይስ አቅፋት ትንሽ መቆየት ፈልጋ ነው?
ያው ስላቋረጥኳችሁ ብዬ ነው። ቆይ እኔ ነኝ አንተን ማኩረፍ ያለብህ? አትተኝም እንዴ? እኔ ስተኛ ጠብቀን ትሄድበታለህ? ባሌን አምነዋለሁ ስትይ የነበረው ከልብሽ አልነበረም ማለት ነው? ሁኔታ ነው እንድጠረጠር የሚያደርግ። እሱን ደግሞ ማን ነገርሽ? ማን ሊነግረኝ ይችላል? ሰላም ናታ። እንዴት ሰላም ብለህ ነገረችሽ? ሳሚ ለአንቺ ብሎ ከስራ ሊያባረረኝ ነበር። ያው ግርምሽ ቆይ ወሬው ልጨርስልህና አንድ ላይ ጠቅልል አድርገህ ትቃጠላለህ። ወይኔ ሳሚ ብቻ እንደ ሴት ሄደህ ከእሷ ጋር ልትበሻሸቅ ባለው ነው። ለምን በሻሸቃለሁ? ደሞዟን ሰጥቼ አሰናብታታለሁ እንጂ። አየህ፣ ለዚህ እኮ ነው ቀሽም ነው የምልህ። አርቀህ ማሰብ አትችልም። ለአንዲት የቤት ሰራተኛ ብለህ ከአባት ጋር ልትጣላ ነው? ባይወልድህም እኮ አባት ነው። እሱስ ምን ሆኖ ነው ከሰራተኛ ጋር የሚያልከሰክሰው እንዴ? ልጅቷ ናታ። በኩለ ሌሊት ክፍሉ ድረስ ስትሄድ ምን ያድርግ? ወንድ አይደል? ወይኔ ሳሚ አልዋሽም። በመናደድ በጣም ነው ደስ ያለኝ። እንኳንም የልጅቷ ሴራ በጊዜ ተገለጠልህ። ግን ነቃ በል። በመበሳጨት ምንም የሚለወጥ ነገር የለም። ያው አታዋራት፣ ችላ በላት፣ ጊዜ አትስጣት። ያኔ ራሷ ጭራዋን ቆልፋ ትሄዳለች። በሰላም ነው? በሩን እንኳን ሳትዘጉት የት ሄዳችሁ ነው? እኛ ስንወጣ እኮ ጋሽ ግርማ ነበሩ። እኛ ማለት እንዴ? ከሜሮን ጋር የት ሄዳችሁ ነው? እኔ ለማለት ፈልጌ ነው። ሜሮን እንኳን ቀደም ብላ ነው የወጣችሁ። ጥሩ። እንደዚህ በር ክፍት አድርገሽ ባለትዳር ክፍል መግባት ጥሩ አይደለም። ባለትዳር? አዎ ባለትዳር። ባንጋባም ያው እንጋባለን። ደግሞ አብረን እየኖራል። ግን እኮ እሷ እንደሱ ትኩረት ሰጥተሽ ስትሰሚ የማውራት አፕታይት ይከፈታል። እና ደግሞ እዛው ሐዋሳ ዩኒቨርሲቲ በከፍተኛ ማዕረግ በሲቪል ኢንጂነሪንግ እንደተመረቅሽ ሳቅ